በዚህ ወር ላይ አላህ ያላብሳችኋል በምኑ በእዝነቱ ያላብሳችኋል ረህመቱን ያዘንብባችኋል ልክ ቁርአንን እንዳወረደ አላህ ረህመቱንም ያወርድባችኋል በዚህ ወር ላይ ለምን በዚህ ወር ላይ ብዙ ሰዎች ይተዛዘናሉ አይደል ሀብታም ለሚስኪን ያዝናል የተጣሉ ይቅር ይባባላሉ ቤተሰብ ለቤተሰቡ ያዝናል ኢላኺሪ ለምን ከተባለ የእዝነት ወር ስለሆነ አላህ ያዝንልንና እንድንተዛዘን ያደርገናል ወይንም እንድንተዛዘን ያደርገንና ያዝንልናል አላህ Subhanahu Wa Ta'ala ويحط الخطايا او يحط الخطايا በዚህ ወር ወንጀላችሁ ይራገፋል ወይንም ወጥፍ ደግሞ በዒድ ለሊት ላይ ይምራል አሉ አያችሁ ረህመቱ ምን ያህል ረህመቱ እንደሰፋይ ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ቅድም ኡስታዝ በተናገሩት ሐዲስ ላይ ሚንበር ላይ ሲወጡ አሚን ብለው ያሉት ለዚህ ነው አየሁ ይሄ ሁሉ እድል አቃጥሎ ከአላህ ረህመት የራቀ ሰው ሱድ ለቢስ ነው ሊረገም ይገባል ለዚህ ነው ረግመው ጅብሪል ነብዩ አሚን ብለው አላህ ሲያጸድቀው አስበው እንግዲህ ምን እንደሚሆን ያ ሰላም አለይክ ከመረገም አላህ ይጠብቀን ተጠቃሚዎቹ አላህ ያደርገን ኢኽዋን ገጣሚ ምናል አታ ረመዳኑ መዝራዓቱል ዒባድ لتطهير القلوب من الفساد فأدي حقوقه قولا وفعلا واتخذه زادك للمعاد فمن زرع الحبوب وما سقاها تأوه نادما يوم الحصاد رمضان مأتول لهل ይህ ረመዳን ወር ባሪያዎቹ የአላህ ወዳጆች በሙሉ አዝረዕታቸውን የሚዘሩበት ወር ነው አየ የሚችል በቁርአኑ የሚችል በዑምራው የሚችል በጾሙ የሚችል በመቆሙ የሚችል በሰደቃው የሚችል በተስቢሁ የሚችል ዝምድና በመቀጠሉ ሁሉም በአቅሙ መዝራዓቱል ዒባዲያ ከዚያስ لتطهير القلوب من الفساد እርስ በርሳቸው ሲባሉ የነበሩ አፍዋን ንባባልም ያሉ ሰማይ ዝቅ ምድር ከፍ ብትል አፍዋን ንባባልም ብለው የነበሩ አረ ረመዳን መጣ ብሎ ሽማግሌ ሲለምናቸው ለአላህ ብዬ ቅርብ ይያለሁ ይላሉ لتطهير القلوب من الفساد يعني من الحقد والحسد والبغض والغش وما الى ذلك ይሄንን ሁሉ ወንጀልክን ጥርት አድርጎ ቀልብህን የሚያጠራልህ ወር መጥቷልና ተጠቀምበት አሉ تطهير القلوب من الفساد ثم قال وأدي حقوقه قولا وفعلا رمضان ينقر عبادة الله كالنية وما أشبه ذلك فأدي حقوقه قولا وفعلا بنقر يمي بالون عبادة ملون سرا بتكبر يمي سرون عبادة ملون سرا بزيه ورلاي بمتشلو يهل ومن زرع الحبوب وما سقاها عزرئت زرتو بمسنو يالات اتانا چل ياله يالكوتكوتنا يالتنكواكبه ثم قال وما سقاها تأوه نادما يوم الحصاد عزرئت زرتو تنكواكبو فري يمياچدو سوچ አጭደው ወቅተው ወደ ቤታቸው ፍሬ ሲያስገቡ የበይተ መልካችና ከጃይ ሆኖ የዚያለታ መጸጸትን ይጸጸታል መጸጸት ላይ ጠቅመው ከመጸጸት አላህ ይጠብቀን ይህ والله اذا ይህ ረመዳን ወር ብዙ ኸይር ይዞልን የመጣ ወር ነው ዛሬ ሌሊት ላይ ምናልባት ነገ ረመዳን ይሆናል ተብሎ ተስፋ ይደረጋል በብዛት 29 ነው የሚሆነው ነብዩ ሰለላሁ ዐለይሂ ወሰለም 9 ጾሞችን ጾመዋል አንድ ብቻ ነው ሙሉ የጾሙ አብዛኛው ሁሉን ሌላውን 29 ጾሙ ስለዚህ ምናልባት ዛሬ ሊሆን ይችላል ብዬ አስባለሁ ዛሬም ሆነ ነገ አዋጅ ይታወጃል ወሊላሂ ኡተቃኡ ሚን النار ከጀሃነም ነፃ የሚባሉ ሰዎች ዛሬ ስም ዝርዝራቸው ሰማይ ላይ ይወጣና ለመላእክቶች ይነገራቸዋል እገሌ እገሌ እገሊት እገሊት ከጀሃነም ሁር ተብሏል ሐየው ወመይታ ይሙታኖችንም ህያውም ይሆኑት ያ ሐቢቢ ባለፈው እንዳሳለፍ ነው ሁለት ሰዎች የዛሬ ምህረት አይመለከታቸው አላሁ አክበር ከዚህ የበለጠ ኪሳራ የለም አንደኛ አልሙሽሪክ ሙሽሪክ አይመለከተው لا اله الا الله ብሎ اياك نعبد واياك نستعين እያለ ሸኹየ ወልየ አብዱየ ጂንየ ሸይጣንየ ምናምን የሚለው